50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ለዘርዝራችሁ አቤቱ ጌታ ሆይ በመጠጡ ፈዞ በአልኮል ደንዝዞ ዛሬ እንኳን ባረፈ ባልመጣ ሴት ይዞ አሜን። ምንድነው ትንከባለል? ምንድነው? ምን ከዋሽ ፓርክ ነው እንዲያመጣ? ምን ነው እዛ ታውቃታለህ እንዴ? ስትግጥ ቮልቮ ምቀኛ ጎረቤት አለኝ ምናምን አላልኩሽ? እሱ ማይሰካብኝ ኮረሪ ማይሰካብኛል በቃ ማልችለው። እቺ ደግሞ ፖፖችን ቱሌታችን ነች። የፈለግሽው መጠቀም ትችያለሽ። አረ አንቺ ተጠቀሚያለሽ፣ እኔ ደግሞ እኮተኩትሻለሁ። ያማ ወይ አንተ ሁለተኛ ሴት አልገዛ ማለት ማን ገዛ? እና ግብዣ ነው የሰው ግብዣ ይነቀል ግብዣ አይደለ? አረ ወደዛ አባለሙን እኛ ጋር ባለሙን ቦርድ 357 ብር ነው የምናስከፍለው። 357 ቦርጭ አላፋት እንዳንቺት ምን ለበል ሴት ባገባ እንደ ልም ነው ይጠፋልኝ ምን ኤቲው በቀን መክፈል ይችላል? በቀን ይቻላል። በቀን 35 ብር። በቃ እኔ እሱን ከፍላለሁ። ድሮ ማለት ከብን ነው ግን በዚህ ቱታ መስራት ይችላል? በሱ አይቻልም። ምን ቱታ ቱታለ እንዴ? እኛ ጋር የስፖርት ልብስ ቱታም ጫማም እንሸጣለን አለን። እንዴ ማለት እንሰራለን በቡታላ? አዎ ስብከትም እጽፋለሁ ያው ግጥም እንደምጽፈው ሁሉ ማለት ነው። እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ። ሰርጸ ተሳክቶላል ብሎኛል። የሺ ራሷ ይሄን ሙዚቃ አንተ ዘፈን አይኔን ጨፍኜ ነው የሰማሁት ብላኛለች። እኔ ራሴ ካሜራ ባሉ እኔ ዘፈን ሲያለቅስ ባይኔ በብረቱ አይቻል። ግን ይገርምሻል ህዝብ ራሱ ይሄ 800 በሚባለው ቁጥር በስሜስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም። አንተ ይሄን የመሰለ ድምጽ ይዘ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል። አፍሪካዊ ይዘት አለው። ደሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ? አፌራ ይልኳልኩ አዎ ከቢልጌት ጋር ይመሳሰላል። እና የሚገርምሽ ነገር አሁን መስራት በጣም የሚፈልገው ነው ስሜቴ የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ምን ነበር የሚባለው ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ጋር ቅዱስ ጊዮርጊስ ፈረሰኛው ጊዮርጊስ ከሱ ጋር መስራት ፈልጋለሁ። ደግሞ እንደምንመጣጠን እርግጠኛ ነኝ። ግን ከቤተሰቦች ዘፋኝ የሆነ ሰው አለ እንዴ? ዘርማን ዘራችን ስልሽ ይገርምሻል እናቴ እንደነገረችኝ ነው ያክስቴ ልጅ ያክስቴ እናት የእናቴ እናት ያ ሁሉ አልፎ ልጅ ጎረቤት ከኛ ቤት ግድግዳ ጋር የተገናኘ በሙሉ ዘፋኝ ናቸው። እንደውም ቢዮንሴ ራሱ የኛ የዘር ቅርንጫፍ ነው ትባላለች። ቢዮንሴ አሁን ግን ቅርንጫፉ ተሰብሯል። ጓደኛዬ ነው ስታየው ትልቅ ይመስላል። እዚህ ነው ከኛ ሰፈር ጀርባ እዚህ ሰፈር ኑሮ እንዲያረጋኝ ብሉ ወይ ፎቶ ላንሳችሁ እስቲ በላ አይ ከሉ ጋር ላንሳችሁ እንዲያባባ ቆንጆ እኮ ናቸው። ኧረ ፈገግ እኔው ትንሽ ፈገግ ምንድን ነው የምትሰራው? ብዙ ነው የምሰራው። በጥቃቅንና አነስተኛ 5 ለ5 ተደራጀን። ከቀበሌ ገንዘብ ተበደርን። አሁን ንባንባለው እኔ የከተማ ንባንባለው። ንቡም ከተማ ውስጥ ነው ህዝብ ማለት አትክልት ተከላለሁ። አንዳንድ ስብሰባ ሲኖርም ጥሩምባ ነፋለሁ ሰፈር ውስጥ። አታውቁኝም እኮ ነፋለሁ እኮ እናንተ በር ላይ ሁሉ ቆሜ እኮ። በጣም ጥሩ በጣም ደስ ሁሌ እንደዚህ ነው የምትበሉት አይደል? ምግቡን ነው አነሰብህ እንዴ? አይ ዜግነታችሁን የተመታታብኝ ኢትዮጵያዊ አንተ ግን ኢትዮጵያዊ ናችሁ አይደል? ካስተናችሁ ከየት ነው ያመጣው? እባክህ እንደው ምን ይሻለናል እንደው አይ ሳንቾ ብላ ይበላ ምንድን ነው ዛሬ ማርያም እንደው ቴቴ ነው የሚሰበስባቸው። አረበላ
እንችና እኛም ሳይጀምረን ብንወጣ አይሻልም? አይ ሳንቾ ዲዘርት ነው እሱ። በራል በዛ ሁሉም ዲዘርት አልሽ። ምን አገባሽ? የፈለገውን ይምጣ። ኧረ ተቀላቀለበት። ስድስት ወር አልበላም ከዚህ በኋላ። እኔ ምን ያው በቃ ከቢሮ ወሰዱ 10,000 ብር አስቀምጬላችኋለሁ። ለሁለት ዳግ ለምን ለአንተ 10,000 ለሱ 10,000 ለሁለት ያንሳል እንዴ? ተረፈ ወዳቸዋለሁ። እሺ እኛም ነው ዳድ 10,000 አንቺ 10,000 ላንተ 2,000 እሰጥሃለሁ። 10,000 ለሱ 10,000 ለሷ። ይሄ እንግዲህ ነበር 28 ተመዝግቦ ኮንዶሚኒየም መግባት። ማም ዝም ብሎ ታድላችሁ ወይ? አሁን እዛ ሶፋ ላይ ደግሞ እንጂ ትንሽ ለጥ በል። አሸበር አቤት አቤት። ያው ስሜ አሸብር አይደለም አሽ እባላለሁ። የሰጠኸኝን ዲሞ አዳምጫለሁ። ዲሞ አልባልም። እንዴ ዲሞ ትይኛለሽ? እንደሱ ማለት ፈልጌ አይደለም። እና ዲሞ ማለት ምን ማለት ነው? ምን ልትፈልጊ? ዲሞ ማለት ማንኛውም ሙዚቀኛ ሙዚቃ ከመስራቱ በፊት የሚያመጣው ሳምፕል ሲዲ ዲሞ ነው። ነው እንዴ? አውቀዋለሁ እኮ። ደግሞ ያለ ሙዚቃ መሳሪያ ነው የሰራው። አዎ ምንም የሙዚቃ መሳሪያ ቀርቶ ምንም ድምጽ እንዳይገባብኝ ብዬ ቤቱን ራሱ በሯን በፍራሽ በብርድ ልብስ ጥቅጥቅ አድርጌ ዘግቻት። እንግዲህ ያው የአበሻ ጎረቤት ታውቂዋለሽ አይደል? ገና ብዬ ስል መጥቶ በሬን ኮኮል። ይሄን ሁሉ ተጠንቅቄ ነው የሰራሁት። ወደድሽው? ዛሬ እንኳን የጠራው ካንተ አድመት ለመስማት ፈልጌ ነው። እና ዝግጁ ነህ? አዎ ዝግጁ። መጠኑ ስንት ነው ፍቅራችን? ውዴ ልጠይቅሽ እስቲ አንቺን። ስንት ነው መጠኑ ጥልቀቱ? ከሰማይ ርቀቱ ከአባይ ስፋቱ። ይኸውልሽ ወደ ሙዚቃ መቅዲ ወደ ሙዚቃ እንድገባ ከገፋፉኝ ሰዎች አንዱ 50 ሳንቲም ነው። ለሱ ደግሞ ከኛ ሀገር ሙዚቃ ጋራ ቀይጬ የዘፈንኩለት ዘፈናል የባህል። እሱን አንዴ ልስፈልልሽ። እሺ እግዚአብሔር ያክብርልኝ። ብዙ ዋዜም አለው። እሺ 50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ልዘርዝራችሁ ምን እሺ አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ የዘፈንኩ አዘፋኝ በቅዱስ ያሬድ በዜማ ደራሹ በቅዱስ ያሬድ አጥንት ይዤኛለሁ። በቃ ሪሚክስ ብቻ አይዘራው ተፋም ብቻ ነው። እሺ ልስፈን። እሺ እግዚአብሔር ያክብርልኝ። Something to me. ሳላስበው ቀርቼ አይደለም ቶሚ እውነቴን ነው forget to love ነው to me ቁጭ በል ምን ነው ጮኩኝ ቁጭ በል ጎረቤት በጠበጥኩሽ ወረድ አድርጌ ልስፈ ቁጭ በል ቆይ ማሸበር የመጨረሻ ምኞት ዘፋኝ መሆን ነው? አዎ ምን ነው እንዴ ድፍረት ያበላል ድመት ይባል የለ እንዴ? እንዴ በሌላ ነው እንዴ የምትበረቱት? ማንኛውም ኢትዮጵያዊ ዘፋኝ አይደለም እንዴ በድፍረት የሚዘፍነው? ለመሆኑ መደበኛ ስራ ምንድነው? መካኒክ ነኝ። መካኒክ? አዎ እሱ ነው ስራ። ሰው ዲሞት ያለሽ ዲሞ አንቺ ነሽ። አንቺ እንደው ሁለት ዲሞ ነሽ። ደህና ነኝ። ማናት? እህታችን ናት። አሜሪካንን ተከትሎ እህት አልበዛ። መቼም ሰው መድኃኒት ነው። እንደው ኤፍሬም በጅምላ መጠራት ስትሆን መቼም አብሬ ቆሜያለሁ። እንግዲህ ድንቡሎ ሳንቲም የለ ማን ጠየቀ? መጠየቅ አይቀርማ።
ምን አለ ይሄን በሽተኛ ብንሸኝ? ሴቶቹ ሴት ሄዱብሃል። አረ በሚካኤል የናፊያ ጠበቃ ናት። አፍያ የከበርቴው ልጅ ባለፈው ልደቷን ያከበርንላት ባለፈው በስልክ ነግር ያለብን እንዴ? እና ምን ቀረ? ምን የአፍያ እጮኛ ያባራት ጀምሯል። ባክ ምን ዳኒ በረጃ አሬት ያዙታ አልሞት ስንል አደባባይ ይዘን ወጣ አይደል? ይሄ ልጅ አንድ ነገር ይሁን ባንተ ጦስ ነው። ካንተ ራስ አልወርድ። ምንም አይሆንም፣ ቃል እገባልሃለሁ። አሁን አንተ ከስም ውጪ ምን አለ? ኤፊ ችግር አለ? የለም ችግር አለ? አንተ ብቻ እንደው የአፍሪካ ችግር አይደል? ሄሎ ወየ ጁቬ ነይረሳሽን አንሺ። በእግዚአብሔር ስም አረፈ ብለናል። ወይኔ ጉዴ! የት ነው ያላችሁት? መቃብር አፋፍ መጣሁ። አረፈ። እዛው ብር ይዞ ማረፍ አለ እንዴ? ምንድን ነው ወንድሜ? ምንም አይፈጠር፣ ቃል እገባልሃል። ፖሊስ ጋር እንደውል። አንቺ አትጨናነቂ፣ እኛ እንጨርሰዋለን። ሬሳ ሰፈራችን አይደል እንደ ያለ ነው። ደህና አጥር የሌለበት ሰፈር፣ ማምለጫ የሌለው ሰፈር። እሷ ጠበቃቸው ነች። ቃል ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። ስምሽ ምን ያደርግልኝ? እኔ ዳኒ ምንም እንዲሆንብኝ አልፈልግ። ያለ መግባባት እኮ ጉድጓድ ግባ። ዘመዶቼ የገቡበት የሞቱት ምን ነው እንደው አንተን ቅልብ ያርጉልኝ። የአፍያ ሹፌር ሪከቨሪ ነው ያለ። ዋይ አለኝ ሶረኔ ወንድም ጠፍቷት እንደ አንድ ማስተካከለው ነገር አለ። ምንም አይደርስባችሁ። ፖሊስ ጋር እንደውል። ፖሊስ ጋር ደውሉ። ምንም አትሆኑ። ለምን ወደ ቤት አንሄድም ግን? ወጪ ነን እንዴ? ያውም አውላልና ሜዳ አውላ ተነስ። ይሄንን ምክር ለአንድ ሰው ነገር ያላቀ ገንዘብ አለው ብለሽ ጉረኛና ይሄ ቡርጫም ሰው እንዳትውጪ አደራሽን። እንደኔ አይነት ሰው ዴቨሎፒንግ ሰው ካንትሪ ይክሳው ጆን ዴቨሎፒንግ ምን ነበረ እሱ? ጦርነት ያለባቸው ሀገሮች ማለት ነው። በጦር ልብ ማለት ነው። ይሄ ቡቺ ቦቢ ቲቲ መቻል ምናምን ብትላት አትሰማክም። ሌላው ልክ ፕሮሰሷን ጀምርላት ስለ ፓስፖርቷን ጉዳይ ትጀምራለህ እኮ ለውሻዋ ለስፓይኪ ከሰኞ እስከ እሑድ ደግሞ የተለያየ ምግብ ነው የምትመግባት። አንድ ምግብ ደግሞ ብትሰጣት አትበላልክም። ይሄው እንዳይጠፋ ብዬ ዝርዝሩን ይዤ ልመጥቻለሁ። ወጥ ረገጥሽ? ወይኔ ሶሪ። ወጥ ለምንድን ነው እቺ ልጅ በየቦታው የምታስቀምጠው? ወጥ ካልኩኝ እኔም አላዘረፍ ልትሉ ነው እንዴ? ወጥ ረገጥ ጠፋሽ? ሰዋሰው ስሚ፣ ውሻሽን ለሚመለከተው የመንግስት አካል አስረክበሽ መሄድ ትችያለሽ። እኔ የውሻ ምግብ ፍለጋ ሜኑ ይዤ በየሱፐር ማርኬቱ እየዞርኩኝ ጠላት አላፈራም። ልኖርበት እንዴ? ዳቦ በግራም በሚበላበት ሀገር ላይ የውሻ ሜኑ ይዘሽ ትመጫለሽ? ታዲያ አንቺ አሜሪካን ምን ታደርጊያለሽ? ወይኔ እንደዚህ የሚያስከፋ ንግግር ተናግሬያለሁ እንዴ? አልተናገርሽም። ቅቤ እየቀባሽን ነው እንጂ እንዴ። ኤፊ ግን ቃል ገብቶልኝ ነበር። ኤፍሬም እኮ ራሱ ውሻ ብለን አልሞከርነው። አሁን ሁለት በቂ ምክንያት አግኝቻለሁ። ከስራ አባረዋለሁ። ውሻ የኛ አባል አይሆንም። ሶሪ፣ እኔ ግን ስፓይኪን ትቼ መሄድ አልችልም። ጠንቀር ዳኒን እንደው እዛው አሜሪካ ላይ በላቀው ሲያል ጦጦ እያጠቡ የሚያደርሱት ሞልተዋል። ኤክስኪውዝ ሚ፣ የቀረውን ብርም አልከፍልክም። የከፈልኩህንም አፍንጫን ተይዘህ ታመጣ ካዝና ለመወጥወጥ በመሻት እኔ ለዚህ ለመስኪኑ ለኢትዮጵያ ሕዝብ ሲባል ከስራ ተባረሃል። ምን ነው ሞቼ ባረፍኩ። ወንድ ትሞታታለህ። እንግዲህ አልተገናኘንም። ጌት አውት። ገና መሸኛህን አጨማልቀዋል። የትም አባካት ትቀጥል አንተ ሌባ። አንተ ገና መንገድ ላይ ቆመ የምትለክፈውን ሴት አሳግዳለሁ። እሱን እንኳን ማድረግ አትችልም። ዝለጅ ጁቬ ማሪ ብለህ ወድቅ ብለህ ታልቅሰታለህ። የሰራ ሰው የሰራበትን ማግኘት አለበት። ልክ ነው። ሰው የሰራበትን ማግኘት አለበት። ፋይናሊ መች ገና ያዘዝነውን ራት በላና ነው ከፍዬ የምንሄደው? ይሄ ሰውዬ ለአሜሪካን ቪዛ ያለውን እውቀት ምን አይነት ነው? ለአንተ 450 ሺህ ብር ከሚከፍል ነዳያን ሰብስቤ ባበላ ይሻለኝ ነበር። ሰብስበሽናል እኮ መስማማት ነው ያቃተን እኮ። ሸሚዝ ቀየርና በአባታችሁ በጣም እያናድዳችሁኝ ነው። ቃል ነው የጠየቀውን ስጠው በቃ። እኩል ደከመኝ ሳይባል ወንድሜ ብሎ አፈር ስንት ነገር ሆኖ አገኝ ብቻ አልኩ
ይቅርታ። አንተ ውሻ ተለጥፈልኛል። ምን አባቴ ላርኪ ሰው ፍቅር እኮ መጥፎ ነው። So, I like your screenplay, but I want to know, why did you write it? What motivated you to write it? Write it. Yeah. Write it. Write it. ጥሩ ሰው ነህ። እሺ መቼ ነው የምትጽፈው? ኖ እንደዛ አይደለም ያለ ድርሰትህን ወድጄዋለሁ፣ በጣም ቆንጆ ነው፣ ግን ለምን እንደጻፍከው ማወቅ እፈልጋለሁ እያለ ነው። እና ምንድነው ለመጻፍ ያነሳሳ? ታንክ ዩ ጎድ ያክብርልኝ። ኢት ዌልካም ኢትዮጵያ ሚሊኒየም። ልክ ነኝ ሳሚ? አሪፍ ነው፣ ግን ኦልሬዲ ሰውየው መጥቷል። ዌልካም አይደለም ዌልካምድ። ፈረስት ሱዳን ሀገር ሆኜ ይህን ድርሰት ራይትንድ ስጽፈው የሱዳን ፒፕል ኖ አማርኛ። ስለዚህ ይህንን ታሪክ ለኢትዮጵያ ሕዝብ ገልብጬ ጽፌ እንዲያዩት ለማድረግ ነው። ይሄው ነው። Okay. So when did you write the screenplay? When? መቼ ነው መጽሐፍ የምትወደው? ኖ መቼ ነው የጻፍከው? መቼስ ብጽፈው ምን አገባው? ይኸው 10 years ago. 10 years ago. Yeah. Wow. Got that right. Can you act something for me, please? በጣም በዛ። እኔ ከዚህ በላይ ከፈረንጅ ጋር መቀመጥ አልችልም፣ ይነስረኛል። እኔ ገና ለገና የኢትዮጵያ ሲኒማ ከሆሊውድ ከመጣ ነጭ ጋር ተጣምሮ 7 ደረጃ አደረሰው የሚለውን ስም ለማምጣት ታሪክ ለማደስ ብዬ። አንተስ ብትሆን እንግሊዘኛ ብርቅ ነው እንዴ? እንደ ውሃ ላፈስልህ እችላለሁ። ዌልካም is my name is and Wells Kalashnikov Uzi Wells. Yeah, that's brilliant. Really good. እግዚአብሔር ከፍ ያርግ። You're really talented. Yeah, እግዚአብሔር አንተ አባቸው ታዲያ አረኔ ሽጉጥ አለው ሲባል ሰምቻለሁ። ሽጉጥ ይኑረዋ። ለምን ታንክ አይኖረው? እንዲያረደደ ብለህ እንደ አንተ አረባካ አንብብ እስቲ። ሏሟ ራሷ ተዋበል እስቲ። ታንክ በግለሰብ ደረጃ አይሰጥም። ምን ፈልጋ